የእናት ጡት ማጥዋት ለልጅ ብቻ ነው ያለው ጥቅም ወይስ ለእናትም ጥቅም አለው? ዶክተር ፍቅርተ ነኝ። ዛሬ የምናየው የእናት ጡት ማጥዋት ለልጅም ለእናትም ያለው ጥቅም ይሆናል። ለልጅ የሚሰጠው ጥቅም የእናት ጡት የሚተካ ምንም አይነት ምግብ የለም። ኢት ኢዝ አይዲያን ኒውትረንት ነው። ሁለተኛ በሚልክ ውስጥ ያለው በእናት ጡት ወተት ውስጥ ያለው ኒውትረንት በቀላሉ ዳይጀስት ይሆናል፣ አብዞርብ ይሆናል፣ ሜታቦላይዝድ ይሆናል። ሶስተኛ የሚሰጠው ጥቅም በእናትና በልጅ መካከል ያለው ትስስር ይጨምራል። ኢት ፕሮሞት ቦንዲንግ። አራተኛው የሚሰጠው ለልጅ የሚሰጠው ጥቅም ከተለያዩ በሽታዎች ይከላከልላቸዋል። ለምሳሌ የጆሮ ኢንፌክሽን፣ የጭንቅላት ኢንፌክሽን፣ የአንጀት ኢንፌክሽን፣ የሳምባ ኢንፌክሽን ይከላከልላቸዋል። አምስተኛ ያለው ጥቅም ላክቶባሲላይ የተባለ የማይጎዳ ባክቴሪያ በአንጀት ውስጥ እንዲያድግ ይረዳል። ይሄ ደግሞ የማይጎዳ ባክቴሪያ ሌላ የሚጎዳ ባክቴሪያ እንዳይገባ እንዳይራባ ይከላከላል። ስድስተኛ የእናት ጡት ጠቀሜታ ወደፊት የእናት ጡት ያገኘ ህጻን ልጅ ወደፊት ከተለያዩ በሽታዎች ይከላከልለታል። ለምሳሌ ከስኳር ህመም፣ ከደም ግፊት፣ ከልብ ህመም በተጨማሪም ኤክሰስ የሆነ ወይም ደግሞ ከመጠን ያለፈ ውፍረት እንዳይኖራቸው ይከላከልላቸዋል። ለእናት የሚሰጠው ጥቅም ምንድናቸው? ሞስት ኢኮኖሚካል ነው። ምንም አይነት ወጪ የለውም። ምንም አይነት ጊዜ አይፈጅም። ማብሰል ማዘጋጀት አይፈልግም። ይሄ ለእናት ከፍተኛ ጥቅም የሚሰጠውበት ምክንያት አንዱ ነው። ሁለተኛ ኮንፊደንሷን ይጨምርላታል። በራሴ ልጄን ፊድ ማድረግ እችላለሁ ብላ እንድታስብ ያረጋታል። ኮንፊደንሷን ይጨምርላታል። it give sense of self sufficient to feed her baby። ሶስተኛ የሚኖረው ጥቅም ከተለያዩ የካንሰሮች ይከላከልላታል። የጡት ካንሰር፣ የማህፀን የእንቁላል ከረጢት ካንሰር ይከላከልላታል። አራተኛ የሚሰጠው ጥቅም እንደ ፋሚሊ ፕላኒንግ ሊያገለግል ይችላል። ፎር ቻይልድ ስፔሲንግ። ስለዚህ የእናት ጡት ወተት ሁለት ኮምፖነንቶች አሉት። ፎር ሚልክ ኤንድ ሂንድ ሚልክ እንለዋለን። ፎር ሚልክ የመጀመሪያው ወተት ላይ ልክ መጥባት እንደጀመረ ያለው ኮምፖነንት በካርቦሃይድሬት እና በፕሮቲን የበለጸገ ነው። በስተመጨረሻ ሂንድ ሚልክ የምንለው ደግሞ በፋቲ